ይሄ ቪዲዮ በተለይም ወላጅ ለሆናችሁ ልጆች ላላችሁ ሰዎች ነው። ለሌሎች ሰዎችም እንዲደርስ በተቻላችሁ መጠን ይሄን ቪዲዮ ላይክ ሼር አድርጉ። በተለይም ደግሞ ለልጆቻችሁ ጁስ እየገዛችሁ የምትሰጡ ወላጆችን ይመለከታል። በደቡብ ኢትዮጵያ ክልል አሪ ዞን በደቡብ አሪ ወረዳ በሚገኝ ሜጼር መጀመሪያ ደረጃ ትምህርት ቤት ውስጥ ከአካባቢ ሱቅ የተገዛ ፓውደር ጁስ በውሃ በጥብጠው ጠጡ የተባሉ ተማሪዎች ላይ ከፍተኛ የጤና መታወክ እንደደረሰ እየወጡ ያሉ መረጃዎች ይጠቁማሉ። ከ200 በላይ ተማሪዎች ይህም በተመረዘ ምንነቱ ባልታወቀ ጁስ በመጠጣታቸው ምክንያት ራሳቸውን ስተው ለከፍተኛ የጤና መታወክ ውስጥ እንደገቡ እየወጡ ያሉ መረጃዎች ይጠቁማሉ። በደቡብ ኢትዮጵያ ክልል አሪ ዞን ደቡብ አሪ ወረዳ በሚገኝ ሜጼር መጀመሪያ ደረጃ ትምህርት ቤት ውስጥ ከአካባቢ ሱቅ የተገዛ የፓውደር ጁስ በውሃ በጥብጠው ጠጡ የተባሉ ተማሪዎች ላይ የጤና መታወክ የደረሰ መሆኑም ተነግሯል። በተፈጠረ ሁኔታ በርካታ ተማሪዎች ራሳቸውን ስተው ለሕክምና ወደ ሆስፒታል መወሰዳቸውም ተነግሯል። ስለ ሁኔታው ለቲግቫ ኢትዮጵያ ማብራሪያ የሰጡት የአሪ ዞን ጤና መምሪያ ኃላፊ አቶ በድሉ ባግማሶ ችግሩ የተከሰተው ተማሪዎች ለፈተና ትምህርት ቤት ውስጥ በገቡበት ወቅት መሆኑንም ጠቁመዋል። አቶ በድሉ ስለ ክስተቱ ሲያስረዱም የተፈጠረ የሚባለው የሆነ ጁስ የሚባል ወይም ይሄ ፓውደር በውሃ ተበጥብጦ የሚጠጣ ነገሮችን አንዲት ተማሪ ገዝታ በውሃ በጥብጣ ክላስ ውስጥ ላሉ ተማሪዎች እንዲጠጡ እንዳደረገች ነው ያለን መረጃ ይጠቁማል ያሉት። እሷን መጠጥ የጠጡ ልጆች በሙሉ በፍጥነት ማስታወክና ራሳቸውን ወደ መሳት ሁኔታ ውስጥ መግባታቸው ነው ከቦታው ያረጋገጥ ነው ብለዋል። የደቡብ ኢትዮጵያ ክልል ፖሊስ በበኩሉ ባወጣው መግለጫ ተማሪዎች ጁሱን ከመጠጣታቸው በፊት በማሽተት ጭምር ለጉዳት መዳረጋቸውን ገልጿል። የጋዘር መጀመሪያ ደረጃ ሆስፒታል ለተማሪዎቹ አስቸኳይ የሕክምና እርዳታ ማድረጉን የጠቀሰው የፖሊስ መግለጫው እስካሁን የህይወት ማጣት አደጋ ባያጋጥምም አንዲት ተማሪ ግን በጽኑ በመታመሟ ለተሻለ ክትትል ወደ ጂንካ ሆስፒታል መላኳንም አስታውቋል። ምንም እንኳን የክልሉ ፖሊስ የተጎጂ ተማሪዎች ቁጥር 200 አካባቢ እንደሆነ ቢገልጽም አቶ በድሉ ግን ካረጋገጡት መረጃ አንጻር ቁጥሩ ሊለያይ እንደሚችልም ገልጿል። ቁጥሩ በእርግጥ ያ 200 ምናምን የሚለው ሰው በብዙ ሚዲያ በተለያዩ መንገዶች እየተገለጸ ነው። አንዳንድ ሰው 130 አንዳንዱ 85 ነው የሚል ቁጥር እየተገለጸ ነው። አሁን ለኔ የደረሰኝ 85 የሚሆኑ ልጆች ናቸው ሲሉም አቶ በድሉ መረጃውን አጋርተዋል። የጤና መታወኩ መንስኤ ከጁስ ዱቄቱ ወይም ከሌላ ነገር የተያያዘ መሆኑን ለማረጋገጥ የላብራቶሪ ምርመራ እየተካሄደ መሆኑንም ገልጿል። አቶ በድሉ እንደገለጹት የተጠጣው መጠጥ ቅሪትና ከተማሪዎቹ የተወሰዱ ናሙናዎች ለምርመራ ወደ ክልሉ ጤና ቢሮ የኢትዮጵያ የሕዝብ ኢንስቲትዩት ኢፒኤችአይ ተልከዋልም ብለዋል። አብዛኞቹ ተማሪዎች ተገቢውን ሕክምና አግኝተው ወደ ቤታቸው የተመለሱ ቢሆንም ምሽት ላይ ግን አዳዲስ ምልክቶች የታዩባቸው ልጆች መኖራቸውን አቶ በድሉ ጠቁሟል። ተመልሰዋል የተወሰኑ አሁን ቤተሰብ አካባቢ ላይ ደርሰው የተወሰኑ ልጆች አሁንም የማቅለሽለሽ የሆድ ቁርጠት እየታየ እንደሆነ አሁን በዚህ ሰዓት ማታ አካባቢ ላይ በስልክ መረጃ እየወሰድኩ ነበር፣ ዳግም ምልክት የማሳየት አዝማሚያ አለ ያሉት ኃላፊው እነዚህ ተማሪዎች ተመልሰው ሕክምና የሚያገኙበት መንገድ እንደሚፈልጉም ገልጿል። የጋዘር መጀመሪያ ደረጃ ሆስፒታል በዚህ ጉዳይ ላይ አስተያየቱን ሰጥቷል። በርካታ ተማሪዎች በድንገተኛ ህመም ምክንያት ራሳቸውን ስተው ሲያስመልሳቸው የነበሩ በግምት እስከ 200 የሚደርሱ ተማሪዎች ወዲያውኑ ወደ ሆስፒታሉ መጥተዋል ብሏል። የሆስፒታሉ ጤና ባለሙያዎች በሙሉ አቅማቸው አስፈላጊውን አስቸኳይ የህክምና እርዳታ እየሰጡ መሆኑን ገልጸው እስካሁን ባለው መረጃ አንድም የሞተ ተማሪ የለም። አብዛኞቹ ተማሪዎች በተደረገላቸው ፈጣን ህክምና በጥሩ ሁኔታ ላይ ይገኛልም ብሏል። ከፍተኛ ክትትል የሚያስፈልጋት አንዲት ተማሪ ብቻ ለተሻለ ህክምናና ጥንቃቄ ሲባል ወደ ጂንካ አጠቃላይ ሆስፒታል ተልካለች። እሷም በቅርብ ክትትል ላይ ትገኛለች ሲሉም አክለዋል። ተማሪዎቹ የገጠማቸው ህመም መነሻው ከተጠቀሰው የጁስ ዱቄት ወይም ሌላ ነገር ጋር የተያያዘ መሆኑን አለመሆኑን ለማረጋገጥ የህክምና ባለሙያዎችና የህብረተሰብ ጤና ቡድኖች ጥናት እያደረጉ ነው ሲሉም ገልጿል። የአሪ ዞን ኮሚኒኬሽን በዚህ ጉዳይ ላይ በሰጠው መረጃ ኢትዮጵያ የአሪ ዞን አስተዳደር የመንግስት ኮሚኒኬሽን መምሪያን በዚህ ጉዳይ አነጋግሮም ነበር። የመምሪያው ስራ ሂደት አስተባባሪ የሆኑት አቶ ጋሻው ተማሪዎቹ በድንገት ታሞ ሆስፒታል መግባታቸው አንዷ ተማሪ ሪፈር መሆኗን ገልጿል። መነሻው መድኃኒት ነው ወይስ ጁስ የሚለው ተጣርቶ ይህ ነው የተባለ ነገር የለም ሲሉ ተናግሯል። የታማሚዎቹ ብዛት እያንዳንዱ 200 ይላል፣ አንዳንዱ 264 ይላል። ትክክለኛ ቁጥር መንስኤው እስከሚነገር እንዲጠብቅም አሳስበዋል። የወረዳው አስተዳደር የጋዘር ሆስፒታል እና የጂንካ ሆስፒታል በገለጹት መሰረት እስካሁን የከፋ ነገር የለም፣ ይልቁንም የተፈጠረውን ነገር ከመምህራን ከጁስም ጋር እያያያዙ እያናፈሱት ነው ብለዋል።
መላው ህብረተሰብ ካልተረጋገጡ መረጃዎች ራሱ እንዲጠብቅ እንዲረጋጋም ጥሪ አቅርበዋል። የአሪዞን ኮሚኒኬሽን ቲክቫ ኢትዮጵያ ታዲያ ይህ ሁሉ ተማሪ አንዲት ተማሪ ካመጣችው ጁስ እንዴት ሊቀምስ ቻለ ሲል የዞኑን ጤና መምሪያ ኃላፊ አቶ በድሉን ጠይቋል። ኃላፊው ከክልሉ ጤና ቢሮ ጋር ስንነጋገር ያገኘነው መረጃ አንዲት ተማሪ ምልክቱን ሲያሳይ እኛም ተመሳሳይ ነገር ሊያጋጥመን ይችላል የሚል በተማሪዎች ላይ የተፈጠረ ጭንቀትና ድንጋጤ ሊሆን ይችላል የሚልም ነውም ብሏል። በተጨማሪም እስካሁን ባለን መረጃ የመጀመሪያ ጁሱን ጠጡ የተባሉ ተማሪዎች የጠጡትን መጠጥ ራሱን ከለር ኦሬንጅ ያለውን ፈሳሽ ሲያስታውቁም ነበርም ብሏል። አክለውም ጁሱ በ2 ሊትር ያህል ውሃ ተበጥብጦ ሊጠጣ ይችላል። በፀሐያማ ወቅት ላይ የተለመደ ነገር ነው። በትናንሽ እቃዎች እየተከፋፈሉ በትንሽ ብር እየተሸጡ ይጠጣሉ። በዚህ መንገድ ብዙ ተማሪዎች የመቅመስ እድል ቢኖራቸውም በተባለው ቁጥር ልክ ግን ጉዳት ሊያደርስ አይችልም ብለን ስናስብ ደግሞ ተማሪዎች ላይ የተፈጠረው ድንጋጤና ጭንቀት ፓኒክ አታክ ሊሆን ይችላል የሚል ድምዳሜ ነው ያለን ሲሉም አስረድተዋል።